ከኔና ከኳስ ምረጣለች። ከዛ 90 ደቂቃ ስጪኝ ላስብበት አልኳት። የመርካቶ ስንት ስልክ ነው የዘረፍከው ሳትዋሽ? ኧረ አንተው ሌባ አልናገርም። አየሩ ብዙ አይነፋም። ውስጥ ማጨስ አይቻልም። ከፈለጉ ውጪ ማጨስ ይችላሉ። ምን አገባሽ? ታውቅና መናገር የምትፈልገውን ተናገር። እኔ ቡች እባላለሁ። መናገር የምፈልገው የኢትዮጵያ ሕዝብ መንገድ ላይ ውሻ ሲያይ መማታት ይወዳል። ፋሪዎች የበረራ ሰዓት ተራዝሟል፣ ውረዱ። ጆን ዳንኤል ብቻ ነው የሚለው፣ እኛም አንወርድም። ቴክር ማለት ለአንተ ምን ማለት ነው? ሪስክ ቴከር ማለት ለኔ ሆቴል የሚከፈተውን መዝሙር ከሰዓት ወደ ዘፈን የሚቀይረው ሰው ነው። መሮኛል። የእውነቴን ነው። ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። ለመጀመሪያ ጊዜ በአዲስ አበባ ከተማ የብር ዝናብ እየዘነበ ሲሆን ሁሉም የቻለውን ያህል ለመሰብሰብ እየተሻማ ነው። ሰላም የኢትዮጵያ ሕዝቦችሽን፣ እኔ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ሆናለሁ። እኔን ከመረጣችሁኝ ኢትዮጵያን እውነትላችኋለሁ የምድር ገነት ነው የምናደርጋት። እኔን ለመረጠኝ ለእያንዳንዱ ኢትዮጵያዊ 1 ሚሊዮን ብር እሰጣለሁ። በተጨማሪም የዋይፋይ አገልግሎት በመላው ኢትዮጵያ ነፃ አደርጋለሁ። ከነገ ጀምሮ በሁሉ የሀገሪቱ ክፍሎች የምርጫ ቅስቀሳ እንጀምራለን። በሀገር ውጭም ያላችሁ ኢትዮጵያውያን ለሁሉም አስተላልፍ። ሁላችሁም እኔን ለመምረጥ ተዘጋጁ። ኢትዮጵያ ለዘላለም ትኑር። ሰላም ቤተሰብ። አንቺ ጅምር ድሬድ ሰላም ነው? አረ ትረባተው ቢግፉት ፓፓ ቢቀር ይሻላል እኮ። ግንባር ብለናል። አረ ጨረስከን ዛሬ። አንቺማ ግንባር ሲታደል ከፊት ነው የተሰለፍሽው። ሰላም ቤተሰብ፣ ዛሬ በአዲስ ዞር እያልን ሙድ እንይዛለን። ተከታተሉ። ዛሬ ፈታ እንላለን። አንቺ ሉሲ በቆዳ በይም እንዴ? ባከተው አስቢያ ተወዶል እየበላሽ ፓፓ ዋን ዳይሜንሽን እየሆንሽ ነው። ዝሪያ ግንባርሽ ምንሽ? አረ ቢግፉት ፍጪ። ይሄ ግንባርማ ትልቅ ስለሆነ ለልደት ራሱ ኮፊያ ሳይሆን ባልዲ ነው የሚሰጡት። ሰላም አዲስ አበባ ውስጥ ከልብስ ብራት ሌላ አፎርድ የምታረጊው ነገር አለ? አንተ አልተቻልክም። ከልቤ ነው እኮ። ዛሬ ሰኞ ነው። ወጣ ብለሽ ተፍ በይ ፓፓ። ጸሎት አለ ስራ ምኞት ነው። እኔ ከጫካ ድረስ የመጣሁት ወንድሜን ሰመረ ባሪያውን ፍለጋ ነው። እና ባካችሁ የምታውቁት ከሆነ አድርሱልኝ፣ ወይም እዚህ ቪዲዮ ስር ሜንሽን አድርጉት። ሚስቱ 3 መንታ ወልዳ ዳይፐር ልግዛ ብሎ ነው በዛው የጠፋው። እኔ ጥሩ ሰው ነኝ። አልማዝም ቤቴን ላሳያት ነው የምወስዳት። ትመለሳለች።